በቦሌ ፍላሚንጎ በታዋቂው የቻይና ኮንስትራክሽን ፎርስ ድርጅት የተገነባ አፓርትመንት በ20 ዓመት ክፍያ ለሽያጭ ቀርቧል። እንዲሁም በዋናው መንገድ ላይ የተጠናቀቁ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር ድረስ ከ25 ካሬ እስከ 600 ካሬ ድረስ በ40% ቅድመ ክፍያ ማለትም በ3 ሚሊዮን ብር ብቻ እየተሸጡ ይገኛሉ። እንዲሁም በግንባታ ላይ የሚገኙ አፓርትመንት ቤቶችን ከነሙሉ የፊኒሺንግ ስራቸው ከስፔንና ከጣሊያን በሚመጡ የፊኒሺንግ እቃዎች ተጠናቀው ቁልፎትን ብቻ የሚረከቡ ይሆናል። ባለ 1 መኝታ 82 ካሬ በ7 ሚሊዮን 500 ሺህ ብር ብቻ፣ ባለ 2 መኝታ 119 ካሬ በ10 ሚሊዮን 900 ሺህ ብር ብቻ፣ ባለ 3 መኝታ 134 ካሬ በ12 ሚሊዮን ብር ብቻ። ከላይ የተዘረዘሩትን 50% ክፍያዎች በአንድ ዓመት ጊዜ ውስጥ የሚከፈል ሲሆን ቀሪውን 50% ግን ቤቱን ከተረከቡ በኋላ አከራይተው ወይንም እስከ 20 ዓመት እየኖሩ እንዲከፍሉ የባንክ ብድር ተመቻችቷል። ህንፃው ውስጥ ጂምናዚየም፣ ስቲም፣ ሳውና፣ ጂ+6 ፓርኪንግ፣ ባክአፕ ጄኔሬተር፣ 8 ኤሌቬተር፣ አንደርግራውንድ ዋተር የተሟላላቸው ሲሆኑ የቤቶቹ የጣራ ከፍታ 3 ሜትር ከ75 ሆኖ ህንፃው ሙሉ በሙሉ በመስታወት የሚሸፈን ይሆናል። ለበለጠ መረጃና ሳይት ጉብኝት ከታች ባለው ስልክ ይደውሉልን። እናመሰግናለን።